ጂ-ፓወር አዋርድ ምርጥ 5 እጩ ተወዳዳሪዎች አዶናይ፣ ቢኒ ባና፣ ኢዮብ ዘማርያም፣ ጄሊሳ፣ ዙላል ሁሴን። So guys, who is the winner? Adonai has been too many, but I didn't see it. So let me hear again. Who is the winner? Start with A. So Mr. Adonai is the winner. Welcome. ሃትሪክ ሰርቷል አዶናይ በዛሬው ምሽት። ሌላ ሶስተኛ ሽልማቱ ነው። አዶናይ በጂ-ፓወር ቻሌንጅ የጂ-ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለ አዶናይ። Congratulations to Adonai for winning the G-Power Challenge Award, powered by G-Power TikTok Creative Awards 2025. His third win of the evening. አቤት 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 እንዴት አባቱ እንደሚከብድ ታይ። ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም። እንግዲህ አንድ ነገር መናገር ፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ ከመይ ሞኔና ስሙዕ ነግረኩም እንኳን ደስ አለህ አዶናይ። እሺ ሓንቲ ሻዕኩ ዲደልየ ሰላም ሓፍተይ ብጣዕሚ ልፎቴኪ፣ ዳዊተይ ብጣዕሚ ልፎቴካ፣ ማትሶላ ሓወይ ብጣዕሚ ልፎቴካ፣ ማሚ ባብየ ብጣዕሚ ልፎቴኩም፣ ኣኹሪዕኩም እየ ለይሓስብ ደቂ ዜራ ሓሙሽተ ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩለኹም እኒአኹም ዶ? ይኸው ኣኹሪዕናኩም ዶ ይሓኺ ቧዕ እወዳቸዋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት። ና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ፣ በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት